ነገሮችን ሳናወሳስባቸው እንደወረደ መኖርን እንልመድ። ሳንወድ ወደድን አንበል። ሳናፈቅር አፈቀርን አንበል። ሳንመርጥ መረጥን አንበል። ላንጨርስ አንጀምር። ላንፈጽም ቃል አንግባ። ይህ እኮ ፍጹም አለማወቅ ነው። አለመሰልጠንና ፍጹም አላዋቂነት ነው። ልብሳችን ዘምኗል፣ አነጋገራችን ስልጡን ነው። ነገር ግን ለሰው ልጅ ያለን ክብር፣ ታማኝነትና ሚዛናዊነት ግን ጠፍቶብናል። ዛሬም በዚህ ዘመን የአንድ ሰው የሕይወት ዋጋ፣ የጊዜ ዋጋ፣ የልብ ስብራት ህመም ልኩ ጠፍቶብናል። ለእኛ እንደ ቀላል በምናየው ስህተት ምክንያት ወደፊት በሰዎች ላይ ያለውን እምነት እንዲጠፋበት እያደረግን መሆኑን መገመት ከብዶናል። ወደ ራሳችን እንመለስ፣ እንሰልጥን። በእኛ ላይ እንዲደረግብን የማንፈልገውን ነገር በሌሎች ላይ ማድረግ ይብቃል። እሺ በሉኝ፣ በዚህ ጊዜ ልለምናችሁ። ፈጣሪ የሚጨመርበትና ጨዋና ምግባረ መልካሞች ያድርገን። የራሳችንን ዋጋ አውቀን የሌሎችን ዋጋ እንወቅ፣ አውቀንም እንጠብቅ። የምንፈልገውን ለማግኘት የሚጠበቅብን ብዙ ነገር አይደለም። የምንመኘውን ሕይወት ለመኖር ወደ ሁለት ጥግ መወጠር አይኖርብንም። ያሰብንበት ለመድረስም እንዲሁ መባከንና በከንቱ መድከም የለብንም። አንድ ነገር ብቻ እናድርግ። ጠይቅ። ምን ትፈልጋለህ? በምን አይነት ቀለም? በምን ልክ? ለመቼ ትፈልገዋለህ? ማን የሚሰጥህ? ቢሰጥህ ምን ታደርግበታለህ? እንዴትስ ትጠቀመዋለህ? ለጠየቅከው ጥያቄ ትክክለኛ ምላሽ ከፈለግ ጥያቄህን ግልጽና ቀጥተኛ አድርገው። ጥያቄህ የተመጠነና ትርጉም ያለው አድርገው ወዳጄ። ምን ትፈልጋለህ ስትባል የተሻለ ሕይወት ብለህ መመለስ አቁም። አብዛኛው ሰው በሚመልሰው መንገድ ስትመልስ የምታገኘው ነገርም እንዲሁ አብዛኛው ካገኘው የተለየ ነገር አይሆንም። ከተሻለ ሕይወት በተሻለ ሕይወትህን የተለየ ሊያደርግልህ የሚችለውን አንድ ወሳኝ ቀጥተኛና የተመጠነ ጥያቄ ጠይቅ። የምትፈልገውን ለማግኘት ዙሪያ ጥምጥም አትሂድ። የምትመኘውን ከእጅ ለማስገባት ጥያቄህን የተወሳሰበ አታድርገው። እንደ ጎልማሳ አቅደ ጠይቅ። እንደ ሕፃን የጠየቅከውን እንደምታገኝ እመን። የፈለግከውን ነገር ለማግኘት ለሚጥር ሰው ጥያቄና እምነት የሚነጣጠሉ ተግባራት አይደሉም። ከጠየቅክ አይቀር በእምነት ጠይቅ። ለእምነት ማሳያ በተግባር ሂድበት። በሥራ ተጠጋው። ትኩረት አድርግበት። ሐሳቦች ነገሮች የመሆን አቅም አላቸው። ጥያቄዎች በተጨባጭ በሕይወት መንገዳችን መመለስ ይችላሉ። እቅዶች በየደረጃውና በየእርከኑ እውን እየሆኑ ይመጣሉ። ባልተመለሱ ጥያቄዎችህ ተስፋ አትቁረጥ። ፈልገህ ባጣሃቸው መሻቶችህ አትሰላጭ። ተመኝተህ ባልሆኑልህ ነገሮች አትበሳጭ። አንተ ብቻ ቀጥተኛ ሁን። አንተ ብቻ የምትፈልገውን ነገር በጥልቀት ወቀው። አንተ ብቻ እርሱ ላይ ትኩረት አድርግ። አንተ ብቻ በእምነት ጠብቀው። ምንም እንኳን ምድር በተአምራት የተሞላች ብትሆንም ያላሰብከውን ተአምር፣ ያልጠየቅከውን ስጦታ፣ ያላመንከውንም ውጤት ልትሰጥህ አትችልም። ተአምሩ የሚጀምረው ተገቢውን ጥያቄ በመጠየቅ ነው። ስጦታዎች የሚሰጡህ ለመቀበል ስትዘጋጅ ነው። ውጤቱን የምትመለከተው በፈለግከው ልክ ወደ ውጤቱ ስትጠጋ ነው። የመጠየቅ ልምድን አዳብር። አዲስ ነገር ለማግኘት ጉጉት ይኑርህ። የጠየቅከውን እንደሚሰጥህ በልብህ እመን። ሁሌም ጥረትህ በፍላጎት አቅጣጫ እንደሆነ እርግጠኛ ሁን። ሳያዩ የሚያምኑ ብፁዓን ናቸው እንደሚል ቃሉ አምላክን ጠይቅ። በልብህም የሚጠቅምህ ከሆነ እንደሚሰጥህ እመን። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው